ምን ልካመጣ ትላለህ እንዴ? ዝም በል እረፍ። ወድ ነገር ያለው አንድ ነገር እንትን አደርጋለሁ ነገር ያለው ምን በግድ ታስወጣኝ ነው? በግድ ታስወጣኝ? እንዴ አንቺ እንዴት የሰበሰብሽው ወይ መረጃውን እንዴት ሰብስበሽ ነው? እንኳን ነፍሰ ገዳይ ምንም አይመስልም። በቃ ዝም ነው በቃ። ግን 400,000 1 ሚሊዮን ብር እያመጣ ለኤጀንሲዎች የምትከፍለው በቃ ስራ እየሰራህ አይደለም አይደል? መቼም ነፍስ እኔ ጋር በእኔ እጅ ነው ያለው። ሰላም ውድ የገኒ ቲዩብ ቤተሰቦች እንዴት ናችሁ? እኔ አቤኒ ነኝ። ያው ዛሬ በእኔ ሚዲያ አይደለም የመጣሁት፣ ዛሬ በገኒ ቲዩብ ቤት ነው የመጣሁት። ያው ገኒ ማለት ከኛ ጋር ከጀርባችን ሆና በጣም ብዙ ነገር የምታግዘን፣ ብዙ መረጃዎችን የምታመጣልን፣ ቀድማን ብዙ ነገር ሊደርስብን ሲል እንኳን እሷ ቀድማ ሰምታ ቶሎ እኛን የምታሸሽና የምታስመልጠን ሴት ነች እና ቤተሰቦች ያው እሷን ለማበረታታትም እሷም ደግሞ ራሷን ችላ እንድትሰራ እና ያው የሴት ጀግናም ስለሚያስፈልገን እሷም ተበረታታ እንድትሰራ በራሷ ቻናል እንድትጀምር አድርገናልና ቤተሰቦች እናንተም እኛን የምትወዱን የምታደንቁን ሁላችሁም ቤተሰቦቻችን በጣም የምንወዳችሁ ቤተሰቦች ገኒን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቷት ቤተሰቦቻችን። ያው ገኒ ለቤተሰቦቻችን የምታያቸው ነገር ካለ ለቤተሰቦችሽ? እሺ አብዬ አመሰግናለሁ። ሰላም ጤና ይስጥልን ውድ የገኒ ቲዩብ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። እንግዲህ እኔ አሁን አዲስ የዩቲዩብ ቻናል ከፍቼ ወደ እናንተ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ዛሬ አንድ ከበድ ያለ ጉዳይ ይዘንላችሁ መጥተናል። ጠቋሚያችን አጠገባችን አለች ማለት ነው። ሰላም እህቴ እንዴት ነሽ? እግዚአብሔር ይመስገን እኔ ደህና ነኝ። ያው እንደ ገኒም እንደነገረችኝ ከሆነ በጣም በአስቸኳይ እንደምትፈልጊኝ ነግረሽኝ ነበርና ምንድነው የገጠመሽ ጉዳይ እህቴ? ያው አስቸኳይ ነገር ስለሆነ ብዬ ነው እንትን የጠራኋችሁና ይሄን ያክል እዚህ ድረስ የሚያስለፋኋችሁ ማለት ትንሽ ኬዙ ከበድ ያለ ነው። ከጓደኛዬ ከፍቅር አጋሪ ጋር ባለ ነገር ነው። ኦኬ ከፍቅረኛሽ ጋር? አዎ። ኦኬ ምን ተፈጥሮ ነው ከፍቅረኛሽ ጋር? ማለት ከኔ ጋርም ሳይሆን ማለት ከኔ ጋር ምንም አይነት ችግር የለበትም፣ ግን ከአብረን ከተገናኘን 1 አመት አካባቢ ሊሆነን ነውና። ኦኬ ረጅም ጊዜ ሆናችሁ? አዎ እንደዛ ነውና። እንዴት ነበር እስቲ የተዋወቃችሁት? የተዋወቅነው እኛ ምግብ ቤት አለንና እዛ ይመጣል፣ ምግብ ይጠቀማል ምናምን። በጣም ጭምተኛ ነው፣ ዝምተኛ ነው፣ ብዙም ጓደኞች ምናምን የሉትም። በቃ ራሱን አክልሎ የሆነ ቦታ ላይ ቁጭ ብሎ ነው ተመግቦ ምናምን የሚሄደው። ከዛ እኔ በቃ ይሄ ልጅ ምን ሆኖ ነው፣ ከምን አንጻር ነው እንደዚህ ብቻውን ሁልጊዜ እያልኩኝ ውስጥ የሚመላለስብኝ ጥያቄ ነበርና እሱን ቀረብኩት። ከዛ እየቀረብኩት አንዳንድ ነገር እያወራሁት ስለ ራሴ ዝም ብዬ ሳወራው ትንሽ ጊዜ ራሱን ለእኔ ግልጽ ለማድረግ ሞከረና በቃ መካከላችን መግባባት ተፈጠረ። ከዛ ያ መግባባት ያ ጓደኝነት ወደ ፍቅር አመራና በመጨረሻም አብረን ሆነን ማለት ነው። ከዛ እኔም በቃ ያሳዝነኝ ምናምን ስለነበረ ወደድኩት። ለምንድን ነው የሚያሳዝንሽ? በቃ ዝም ነው የሚለው፣ አያወራም፣ አይጫወትም። በቃ የተጠቀመውን ተጠቅሞ ምናምን ሲሄድም እንደዛው ብቻውን ነው፣ ብዙ ጓደኛ የለውም። በዛ ምክንያት ነበረ። ኦኬ በዛ ምክንያት ነው የወደድሽው ማለት በቃ ሀዘኔታዬ ነው ወደ ፍቅር የተቀየረው። ኦኬ እና ምን አይነት ነገሮች አየሽ? ከአንቺ ውጭስ ሌላ ፍቅረኛ ነበረው ወይስ? ምንም እንደዛ አይነት ነገር እንኳን አይደለም። ነገሩ ወዲህ ነው። ምን መሰለህ፣ በቃ አብረን ጊዜያቶችን ማሳለፍ ስንጀምር ይሁን በቃ አንዳንድ ቀን እንደዚህ እንገናኛለን እና አብረን በምናድርበት ሰዓት ኦኬ አብራችሁ ማደር ጀመራችሁ? ምን ያህል ጊዜ በፍቅር ከቆያችሁ በኋላ? በቃ 6 ወር አካባቢ ስንሆን በቃ ያው እንደዛ ነገር። ከዛ የሚገርምህ በቃ አላ ተኝቶ የመባንን የመቃዠት ነገር ምናምን አይበት ጀመር የመጀመሪያ ሰሞን። ከዛ እየባሰበት መጣ ያ ነገር ማለት ነው። በጣም እየባሰበት። የመጀመሪያ ቀን ላይ ነው ተገናኛችሁ ቀን? የመጀመሪያ ቀን የሆነ መቃዠት ነገር ነበረ። ከዛ አሁንም ሌላ ቀን እንደዚህ አሁንም ስንገናኝ ቅዠቱ ምን ሆኖ ነው ምናምን ብለን እየጨመረ ነው የመጣው። የባሰበት ቅዠቱ አይተውም። በቃ በጣም ነው የሚቃዡና
በቃ እኔም በጣም ፈራሁኝ። በጣም የሚያስፈራ ነገር ነው የሚናገረው። በቃ እኔ ገደልኳቸው፣ ገድያቸዋለሁ፣ በቃ እንደዚህ አይነት ነገር ነው የሚናገረው። የሚገርም በቃ እኔ በጣም እስኪነጋልኝ በቃ በጣም ነበር የምፈራ። ምንድነው የገደለው? ምንድነው ገደልኩ የሚለው? በቃ ገድያቸው ሁለቱንም እኔ ነኝ የገደልኳቸው ምናምን ይላል። እና እኔ እንደዚህ አይነት ሰው ጭራሽ አይመስለኝም ነበር። የሚገርምሽ ጭራሽ ማለት ነው። ኦኬ የመጀመሪያ ጊዜም እንደዚህ ነበር የሚቃጀው? አዎ ያው ከዛ ጋር የተያያዘ ነገር ነው መጀመሪያ እንትን የሚለው እና በጣም ደግሞ እየቀረብኩት እንደዚህ እንትን እያለ እየዋለ እያደረ ምንም የቅዠቱ ጭራሽ ሊያቆምለት አልቻለም እና ቀጠለ። እኔማ ህልምም መባንንም ይመስሉኝ ነበርና በቃ ግን እኔ እንጃ የሆነ ህይወቱ ላይ የሆነ ያሳለፈው ህይወት ላይ የሆነ ነገር እንዳለ ነው የሚሰማኝ። ማለት በጣም ነው የሚቃዠው። በቃ ስለ ነፍስ ማጥፋት ብቻ ነው የሚቃዠው። ስለ ነፍስ ማጥፋት ነው ገድዬ በቃ እንደዛ ገድያቸዋለሁ። እኔ ነኝ የገደልኳቸው። በቃ እኔ ነኝ የገደልኳቸው። ብዙ ሰው ነው እንትን የሚለው ስም ምናምን ይጠራል ወይስ ስም አይጠራም? ግን የሆነ ብቻ ገድያቸዋለሁኝ። ምን አርግ ነው የምትሉኝ? በቃ ምን ሁን ነው የምትሉኝ? በቃ አሁን እኔ ነኝ የገደልኳቸው ምናምን ነው የሚለው። ተውኝ በቃ ምናምን ሲል በቃ እኔ እንዳልጠይቀውም ሲነጋ እንዳልጠይቀውም እፈራለሁኝ። ሲባንንም እንትን እንዳለን በቃ ዝም ነው የምለው። ራሴን በጣም ተሸማቅቄ እንትን ብዬ ነው ያለሁትና በጣም ይባንናል በጣም እና ይሄ ነገር ለምንድን ወደ ጸበልስ መፍትሄ ይፈልገሻል ወይ ለሱን ለማናገር ሞክረሻል? ይሄን ነገር አይ እኔ ምንም ነገር አልሞከርኩም። ምክንያቱም እኔ ገደልኳቸው የሚለውን ቃል ብቻ በምሰማበት ሰዓት እሳቀቃለሁ። ከዛሬ ነገር ከሱ በምን እንደምላቀቅ ብቻ ነው የማስበው። ማለት እኔ ምፈራለሁ አለ ህይወቴ። አንቺ እንደዛ አይነት ኬዝ ባለበት ሰዓት እንዴት ብዬ ነው እሱን ወደ ሌላ ነገር መውሰድ የማስበው? ለራሴ ነው ቀድሜ የማስበው። ማለት ህይወቴ አደጋ ላይ የወደቀ ነው የሚመስለኝ። በቃ እፈራለሁ። እንዴት ሰውየውን እንዴት እንደምላቀቀው ብቻ ነው እንጂ የማስበው። ማለት ከባድ ነገር ነው ግድያ፣ በጣም ያስፈራል። ለዛ ነው እናንተ ጋርም የመጣሁት። ማለት መደረግ ያለበት ነገር ካለም በቃ ምን እንደሚደረግ እስቲ ብዬ ነው ለእናንተ ላማክራችሁ የፈለኩት። ምን ማድረግ እንዳለብኝም በዛው እንድትነግሩኝ። ቀን ላይስ ሌላ አይነት ባህሪ ያሳያል? ምን አይነት? ምንም ነገር የለም። ቀን ላይ ዝም ነው የሚለው። በቃ ዝምተኛ ነው ቀን ላይ። እንኳን ነፍሰ ገዳይ ምንም አይመስልም። በቃ ዝም ነው በቃ። ግን ማታ ማታ ይቀጥላል። ማታ በጣም ሲተኛ በቃ ይቀየራል፣ ሌላ ሰው ይሆናል። እንግዲህ በጣም ከባድ ነው እንትን ነገር። አሁን ማለት አሁን ነፍሰ ገዳይ ነው የምንደበል ሌላ ነገር እንትን የለም እና እንደገና ደግሞ ማለት ምንም የምታረጋግጪው ነገር የለም። እየቃዠ ነው። ምን የሚጠራው ምንም ስም የለም አይደል? ስም አይጠራም። አሁን እኔ ነፍሰ ገዳይም አይደለም እንዳልለው ለምንድን ነው ታዲያ ከግድያ ጋር የተያያዘ ነገር የሚጠራው? እንደገና ያንን ነገር ደግሞ በስነ ስርዓት አውጥቼ እሱን ለመጠየቅ ልጠይቀውልና እንደዚህ በቃ ግድያውን አወቀችብኝ ብሎ እኔንም በህንቀኝ እዛው ምናምን ብዬ ፈራለሁ እንጂ እኮ ለመጠየቅ ከአንዴም ሁለቴ እያሰብኩኝ ነው የምትወው። በጣም በቃ አስብና እስቲ ቆይ ምንድን ነው ችግር ልበለውልና ግን በቃ ከግድያ ጋር የተያዘ ነገር ስለሆነ ፈራለሁ። በቃ እኔንም እዛው የሚያንቀኝ ምናምን የሚመስለኝ የሰው ነገር ያው የውስጡን ድብቅ ነገር ሲያወጡበት ደስ አይለውም ማለት ለዛ ብዬ ነው ወደ እናንተ የመጣሁት። እና ማለት እዚህ ሀገር አይደለም ማለት ነው ልጁ? ማለት የዚህ ሀገር ልጅ ነው ወይስ ከሌላ ቦታ ነው? ከሌላ ቦታ ነው የመጣው። ሀገር ወደ እኛ ያው አዲስ አበባ አይደል ብዙ ሰው እንተዋወቃለን። ከየትም መጣን። እዚህ ነው እንግዲህ የምንኖረው። እዚሁ ነው የተዋወቅነው። ትውልድ ቦታውማ እዚህ አይደለም። ስራው ምንድን ነው የሚሰራው? ስራው እንትን ነው የሚሰራው ኮንስትራክሽን ውስጥ ነው የሚሰራው። ያው የቀን ስራ የጉልበት ስራ ምናምን ነው የሚሰራው እና ድክም ብሎት ምናምን ራሱንም አይጠብቅም የሆነ እንትን ብሎ ነው የሚውለውና ደክሞት ምን ብሎ እኔ ምን ከዛ አንፃር ነበር የሚያሳዝነኝ የነበረው። ኦኬ እንደዛ ከሆነ እስቲ ስለሱ ያለውን መረጃ እኛም ለማሰባሰብ እንሞክራለን። እስቲ አንቺም ደግሞ የምታግዢን ብዙ ነገሮች ይኖራል። በዚህ አጋጣሚ ያው ብዙ ነገሮች ስለሱ የምታውቂው አንቺ ነሽ። ያንን ታግዢናለሽ። ከዛን እሱን ለማናገር እንሞክራለን። ሌላም ችግር ካለ የተወለደበት አካባቢ ያደገበት አካባቢም ድረስ አንዳንድ ሰዎች ጋር እንትን ብለን
ምን እንደተፈጠረ ምክንያቱም እንደመጣ ምናምን ያለውን ነገር ደውለን እናጣራለን። እስቲ አይዞሽ አንቺ በርታ ችግር የለውም። በእኔ በኩል ባለው ነገር ምንም ችግር የለውም ማለት ይሄ ነገር መፍትሄ እስካገኘለት ድረስ የማደርገውን ነገር አደርጋለሁ። ችግር የለውም። ብቻ እናንተ ይሄን ነገር እንድትተባበሩኝ ነው የምፈልገው። ምንም ችግር የለውም። በቃ እኛም የምንችለውን በሙሉ እናደርጋለን። ያሄ ግዴታችን ነው። የማንኛውም ሰው ሐቁንም ማውጣት ወይም ደግሞ በቃ ሌላም ችግር ካለበት ያንን ነገር ደርሰን ሙሉ መረጃ ይዘን ያንን እናደርጋለን። እስከዛ ድረስ ያው አንቺም ትንሽ ሊከብድሽ ይችላል ብቸኝነቱ ምንም ያንን እንግዲህ ያው እንደምንም መቻል ነው። ችግር የለው። አሁን ሲጀመርም ትንሽ ቆየት ብለናል። አሁን ከተለያየን በቃ እየፈራሁኝ ስለነበረ ማለት ከሱ ጋር መቀጠል ትንሽ ከበደኝና ያው ትንሽ ጊዜ አሁን ሆኖናል እንትን ካለን ማለት ነው። እየሸሸሁት ነው ያለሁት ምክንያቱም ያለውን ነገር እንደነገርኳችሁ ስለሆነ ነው። ምንም ችግር የለም ሳምራዊት፣ ምንም ችግር የለውም ያለውን ነገር እኛም እስቲ ቤተሰቦቻችንም እንግዲህ አይዞሽ በርቺ አይዞሽ በሏት። እሷንም በኮሜንት አበረታቷት። ምክንያቱም እዚህ ጋር ያው ፍቅረኛዋ እንደዚህ አይነት ነገር ላይ ሲፈጠር ከባድ ነው ህይወት ላይ የሚገጥመው ነገርና ያው ሁሉም ሰው ሲደርስበት ነው የሚያውቀውና እናንተም አበረታቷት። አይዞሽ እንግዲህ አይዞሽ ይፈጠራል። እንግዲህ ሰላም የሆነ ወሬም ከሰማን ደስ ይለናል። እስቲ የሚመጣውን ነገር አብረን ሁሉንም ነገር አጣርተን እሱን እናናግረዋለን። እንግዲህ ጥሩ ነገር ያሰማን። አሜን አሜን። እሺ እህቴ በጣም ነው የማመሰግነው ሳምሪዬ። ያው ሁሉም ሰው ያለበትን እንትን ለማማከር መሞከር በጣም ደስ የሚል ነገር ነው። አንቺ የሚያደርግሽው ነገር በጣም ጥሩ ነገር ነውና ለራስሽም ለሚፈጠረው ነገር ለሌላም ሰው ጥንቃቄ ስለሆነ በጣም ነው የምናመሰግነው። ያው ጥሩ ነገር ቢያሰማን ብለን ሁላችንም እናስባለን። በምናናገርበት መንገድ ልናናገረው እንሞክራለን፣ እናጣራለን። ከጀርባ ያለውን ነገር አጣርተን እንግዲህ በምናገኝበት መንገድ አግኝተን እንትን እንለዋለን፣ እናናገረዋለን። እሱን ያው የሚፈጠረውን አብረሽን የምትሰሚ ይሆናል። አንቺም ውድ ቤተሰቦቼ እንግዲህ እንደሰማችሁት ነው። ለመወሰንም እንደዚህ ነው ብሎም ታሪኩን እንትን ለማለት ትንሽ ከበድ ይላል። አጣርተን ጨርሰን እንግዲህ እሱንም አግኝተን የምናናግረው ይሆናል። እንግዲህ ቤተሰቦቼ አዲስ ቤት እንደመክፈት እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ጨርሰናል። ከሷ ጋር ያለውን ነገር ወደ እንትን እንሄዳለን ማለት ነው፣ ወደ ማጣራቱ ያለውን ነገር መረጃ አሰባስበን ሁሉንም ነገር ወደ እናንተ እናደርሳለን። አንቺንም እንግዲህ ያለውን ነገር ሁሉንም ነገር እየተከታተልን የሚያስፈልገንን ነገር በጠየቅን ሰዓት እንደውልሻለን። ስልክሽን ክፍት አድርጊልን። ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችሁን እናመሰግናለን። ውድ ቤተሰቦች እንግዲህ ያው እንደምታዩት ያው አሁን ስቱዲዮ ነው ያለነው። የኛ ስቱዲዮ ነው ይሄ። ካሁን በኋላ ባለ ጉዳዮችን የምናናግረው እዚህ ነው። አንዳንድ ጥቆማዎችን የምንወስደው እዚህ ነው እና ያው ቅድም ጠቋሚያችን እንደነገረችን በተደጋጋሚ ፈልገነዋል፣ ግን በስልክ ልናገኘው ሞክረን በስልክ አግኝተነዋል እና በምንድነው ወደ ውጭ የሚሄድ ፍላጎት እንዳለውና ፕሮሰስ በጣም ብዙ ጊዜ አድርጎ እንዳልተሳካለት ምናምን ስለነገረን ያው እኛ ወደ ውጭ እንድንልከው ማለት ወደ ውጭ እንዲሄድ እንደምንረዳው ቃል ስለገባንለት ያው ኦፊስ እመጣለሁ ብሎናል። ዛሬ በስንት መከራ በጣም በብዙ ድካምና ብዙ ልፋት ነው እና እዚህ ስቱዲዮ ድረስ እንዲመጣ ያው ጥሪ አድርገንለታል ማለት ነው። እና ቤተሰቦች እስቲ አሁን እየመጣ ነው እና እስቲ ያለውን ነገር ምን እንደሚል እስቲ ገኒ ምን ታስቢያለሽ? ያው እንግዲህ ይሳካልናል ብዬ አስባለሁ። ምክንያቱም ስለማወቅ አልጓጓሽም? በጣም ነው ለማወቅ የጓጓሁት፣ ታሪኩን ለማወቅ በጣም ነው የጓጓሁት። ያው ከሷም ሙሉ ነገር ማግኘት አንችልም እንደሰማሁ ነው ጥቆማውን። ስለዚህ ሙሉ መረጃ ማግኘት የምንችለው ከሱ ስለሆነ ያው እስክንሰማ እንግዲህ እኔም በጣም ጓጉቻለሁም የሚያሳዝንም ይመስለኛል። ያው እንግዲህ ሲመጣ ደግሞ በሷ አንደበት ማወቅ በምንችልበት አቅሙ እንግዲህ በምንችለው አቅም ለማወቅ እንጥራለን። እንግዲህ ቤተሰቦቻችን ያው እንግዲህ አብረን እንመልከት እስቲ ያው ያለውን ነገር። እኔ ያው ቅዠት ሆኖ ቢቀር ነው የምለው፣ ምክንያቱም ከባድ ነው፣ በጣም ከባድ ነገር ነው ይሄ። ብቻ እስቲ እግዚአብሔር ያውቃል። ያው አንዳንድ መረጃም በእርግጥ ደርሶናል፣ የመጣበት አካባቢ ሰው እንደሞተ፣ ግን አንዳንድ መረጃዎች መጥተዋል ወደኛ። እስቲ እነዛ ነገሮች ለማወጣጣት እንሞክራለን። ጥሩ መረጃ የሚሰጠን አይነት ከሆነ በጣም አሪፍ ነው። እንግዲህ እግዚአብሔርን ከረዳን አንድ ላይ ጥሩ ነገር
ጥሩ ነገር እንሰማለን። ያው እንግዲህ ይሳካልናል ብዬ አስባለሁ። ያለ ምክንያት ውጭ ለመሄድም ብዙ አልጣረም። ምክንያት በጣም ብዙ ጊዜ በድንበር ራሱ ሞክሯል ምናምን ነግሮናል። እንግዲህ እስኪ እንግዲህ አብረን የምናየው ይሆናል። ቀረውን ነገር አብረን እናያለን። ያው ሁሌም እኛ የተጎዱ ሰዎች ጎን ላይ ነን። መፍትሄ ፍትህ ለማሰጠት ነው ጥረታችን። ቤተሰቦቻችን እንደምታዩት በጣም በብዙ ፈተና ነው የሚያልፉት እና ቤኒም እና ልዑል ከጀርባችን ሆኜ ብዙ ስራዎች እሰራለሁ እና ያው እንግዲህ እስኪ አብረን እላለሁኝ። እኔም ያው በአዲስ ዩቲዩብ ቻናሌ ስለመጣሁኝ በጣም ደስ ብሎኛል። ስለተቀላቀልኩኝ ቤተሰቦቻችን ጋር ያው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን እላለሁኝ። እንጠብቀው እንግዲህ እየመጣው ነው ብሎናል። እየጠበቅነው ነው እኛ። እስቲ እንግዲህ እስከሚደውል ድረስ ደርሻለሁ ብሎን ነበር። አይ እስቲ ልደውልለትና ደርሻለሁ ብሎ ቴክስት አድርጎልኛል። በቃ እስቲ እንቀበለው አይደለ? አይ ቲንክ መጣ ነው ደርሳ እንግዲህ ያው ቤተሰቦች ለገኒ ቤት አዲስ የሆናችሁ ሁላችሁም ሰላም ነው? ሰላም ነው? ሰላም እንዴት ነው? ያው እንደነገርንህ ለአንድ ጉዳይ ነበር የፈለግንህና ያው ወደ ውጭ ምናምን ፕሮሰስ እንደጀመርክ ሰምተናል። ማለት ፕሮሰስ ማድረግ እንደፈለግ በጣም ብዙ ጊዜ ሞክረን እንዳልተሳካልህ ምናምን ሰምተን ያው በዛ ጉዳይ ልናናግረን የጠራንህ እና ያው ይህም ደግሞ እንዳለ እስቲ መጀመሪያ ይቅርታ ወደ ራሴ ጉዳይ ገባሁ ትንሽ እንትን ስላልኩ ነው እና እስቲ ተዋወቅ ቤተሰብ። ብሩክ ይባላል። ኦኬ ብሩክ በጣም አሪፍ። ያው የመጣሁበት ያው ጊዜ አልቆየሁም። የዚህ ከተማ ምናምን ልጅ አይደለሁም። በቅርቡ ነው የመጣሁት። እዚህ አይደለሁም ያለሁት እኔ ስልክ ሌላ ክፍለ ሀገር ልጅ ነኝ። ያው ስራ ምናምን አለ አይደለ? ያው የራስን ህይወትን ለማሳደግ ስትል ለመለወጥ ስትል ያው ስራ ትፈልጋለህ። ከዛ መጥቼ ያው እዚህ ከተማ ለመስራት እየተሯሯጥኩ ነው እና ያው እንዳልከኝ ስራ ለመስራት ብዙ እንትን ብለን ወደ ውጭ ለመሄድ ነው ፍላጎት ይላታል። በጣም በተደጋጋሚ እንደሞከርክ እና ብዙ ጊዜ እንዳልተሳካልህ እና በጣም ምንም ነገር ማድረግ እንደምትፈልግ ወደ ውጭ ለመሄድ ሰምቻለሁ። ያው ገኒም መረጃዎችን የምታመጣለን እሷ ነች። ከብዙ ጉድጓድ ውስጥ እየገባች ብዙ ነገር ውስጥ እየገባች መረጃዎችን ትሰበስባለች እና ያንን እኛም ደግሞ ሰምተን ቢያንስ አንተን ከሆነ ነገር እንጥቀም ብለን እና እስቲ ስላለፈ ህይወቱም አንዳንድ ነገር እናውራው። ኤምባሲ ላይ አድርገን ነው ፕሮሰስ የምንጀምረው። ሙሉ ለሙሉ እርግጠኛ አሁን ያልቅልሃል። ከአሁን በፊት እንደሞከርካቸው መንገድ ላይ ቀርም ነው። አሁን ከአንተ የምንፈልገው አንዳንድ መረጃ አለ። ለምን ውጭ ማለት እዚህ ሀገር ሰርተህ መቀየር አትችልም ማለት ወደ ውጭ እንድትሄድ ያጓጓህ እንደዚህ ምንድን ነው? ሁለተኛ ደግሞ እስቲ ግን ደግሞ ያው ግዴታ የመሄድ ፍላጎት እዛ የመስራት ፍላጎት ግድ ሲሆንበት ትሄዳለህ እንጂ ማንም ሰው ከሀገራችን ወጥቶ ወደ ስደት እንዲሄድ አንፈልግም። ብዙ ጊዜ ግን ደግሞ ከጎናችሁ ነን። ስለዚህ አንዳንድ ነገር ደግሞ ያው ከአንተ ኢንተርቪው አድርገን ፕሮሰሱ ይጀመርልሃል። በሚያልቅልህ መንገድ ትላልቁልህ ትሄዳለህ ማለት ነው። ልክ ነው። እንግዲህ እናንተ እንዳላችሁኝ ያው እዚህ ሀገር ውስጥም ለመስራት የግድ የምታውቀው ሰው መኖር አለበት። አንደኛ ደግሞ ለመስራት ራሱ የሚያስፈልግህ ብዙ ነገሮች ያስፈልገዋል። ስልክ እኔ አሁን ሰው ጋር እንትን እያልኩም የቀን ስራን እየሰራው ነው። እንደነገርኩት የክፍለ ሀገር ልጅ ነኝ። ክፍለ ሀገር ውስጥ ብትሰራም እርሻ ምናምን ነው የምታርሰው። ሌላ ምንም የምታመጣው ነገር የለም እና እኔ እዚህ አሁን ስመጣ ያው ዘመድ የለም፣ ብቸኛ ነኝ። ብቸኛ እንደሆነ የተነሳሁት ስለዚህ ቀን የቀን ስራ እየሰራው ምንም እያልኩ በቃ ሀሳቤ እዚህ ይለወጣሉ ብዬ አይደለም እያሰብኩ ያለሁት። እኔ ወደ ውጭ ሄጄ መለወጥ ነው በቃ። ስልክ የቀን ስራዬንም ሰርቼ ምን ብዬ በቃ እያጠራቀምኩ ማድረገውም ወደ ውጭ የውጭውን ስራ ነው እንጂ ማስበው እናንተ እንዳላችሁት እዚህ መለወጥ እችላለሁ የሚለው የግድ የሚያገዝ ሰው ያስፈልጋል። አብሮት እንኳን አይዞክ በሀሳብ ራሱ አይዞክ የሚል ሰው ያስፈልጋል ብዬ አስባለሁ። እና ደግሞ በዛ ላይም
እኔ ውጭ ሄጄ መስራት የምፈልገው አንደኛ ፋሚሊ ያሉ በገጠራማ ቦታዎች የኔ ቤተሰቦች አሉ። እነሱን መርዳት በጣም ስለምፈልግ ማለት ነው። የት አካባቢ ነው እስኪ የተወለድከው ንገረኝ እና እስኪ ስላለፈው ህይወት የት ነው የተማርከው? በምን አይነት መንገድ ነው ያለፍከው? ያው የተወለድኩበት ቦታ ያው ወደ አርሲ የሚባል አካባቢ ነው። ያው ትምህርት ቤቱ አነስተኛ ትምህርት ቤት ነች። ቢያንስ ከ8 ተምሬያለሁ። ያው ገጠራማ ስትሆን ትምህርትን ለመማር አትችልም። ምክንያቱም እዚህ ጋር እርሻ አለ፣ ምን አለ፣ አዝመራ የሚባል ነገር አለ እና ያለፍኳቸው ህይወት ውስጥም በገጠራማ ቦታ ላይ ምንም ብዙም ያስደሳችን ህይወትንም አታልፍ ለመናገር በጣም ነው እንትን የሚልክ የሚያስቸግረው እና በዛም መሀል እኔ ራሴን ለመለወጥ ብዬ መጣሁ ወደዚህ እንደዛ እና ያው ራሴን ለመለወጥ ደግሞ ሳስብ የግድ ወደ ውጭ ማሰብ እና እንደዛ ትዳርስ ፍቅረኛ አስኖር ያውቃል? ፍቅረኛ እንኳንስ ያው እዚህ ከመጣ ከዚህ በፊት ኖሮ ያውቃል? ከዚህ በፊት እንኳንስ አይኖረኝም። ያው እዚህ ከመጣው አለች። ያው ማነስ ባሎጀ ሳምሪ ትባላለች። ሳምሪ እስቲ ከሳምሪ ጋር እንዴት ነው የተዋወቃችሁት? ያው ምን ያህል ጊዜ ነው ግንኙነታችሁ ከጀመራችሁ? ግን ማለት ከቆያችሁ ብዙም አይደለም፣ ያው አመት ምናምን ሊሆናል አይደለም። ግን ስልክ እኔ እንደነገርኩ እዚህ ማንም የለኝም፣ ግን ስራ ምሰራለሁ። አንዳንድ ግድ ታልበላህ ምናምን ልትሰራ ትችል እና እዛ የእነሱ ምግብ ቤት አለ፣ ስልክ የፋሚሊዎቿ ማለት ነው። እዛ ጉልበት ስራ የምትሰራበት አካባቢ ልክ ነው። እዛ ሄጄ እንትን እላለሁ። ሁሌ ነው በቃ እዛ ማዘወትር፣ እነሱ ምግብ ቤት አዘወትራለሁ። እዛ ሳዘወትር ስልክ ቃስ በቃስ እሷም ትመጣለች፣ ተግባባን። ስልክ ያው በእይታ መጀመሪያ እይታ የአይን ፍቅር የሚባል ነገር አለ አይደለ? ያው ተግባባን። ያው ወንድ ነኝም ማውራትን ግዴታ የነበረ ማውራት ጀመርኩ ከእሷ ጋር ማለት ነው። አወራኋት። ያው በአንዴ ፍቅር አይባልም ማለት ወድሻለሁ አይባልም። ወዲያውም እንትን ስለማይባል ቆይታ በቆይታ የሁለታችንም ስሜት ተገላለጥን ማለት ነው። ያው እኔ ነኝ እንትን ያው ስልክ የአይን እይታ ምልካል ነገር አለ አይደለ? ስለዚህ ያው በዚህ መሀል ሁለታችን ወደ ፍቅር ውስጥ ገባን። ጥሩ ነው። እና ከሷ በፊት ፍቅረኛ አልነበረኝ ብለኛልና እኔ ደግሞ ወደ ሰሜን ሸዋ አካባቢ እንደነበርክ ነው የሰማሁት። አይደለም አሁን እየነገርኩ ያለሁት ለሰሜን ሸዋ እንኳንስ ደስ አይደል? እንዴት ወደ ሰሜን ሸዋ ነህ የሚባል ነገር ሰምቻለሁ እና ያም ደግሞ አንዳንድ ነገሮች ስለአንተ እያጣራ ነበርና ስለምንድን ነው የምታጣሩት? አሁን እኔ እንረዳሃለን ብላችሁኝ የጠራችሁ ወደ ውጭ እንዲወጣ አይደል? እንደዛ ነው። ግን ያው ስለአንተ በትክክል ማጣራት አለብን ብለን ገባት። እኛ ወደዛ አካባቢ እንደተወደድክ፣ ሁለተኛ ደግሞ ከዚህ በፊት ፍቅረኛም ነበረች አይደለም? ምህረት የምትባል ፍቅረኛ። እኔ አሁን እየነገርኩ ነው ከሳምንት ውጭ ሌላ ፍቅረኛ እንደሌለ እና ደግሞ ከመጣሁበት ቦታም የተሳሳተ ነው መረጃ ያገኛችሁት። የተሳሳተ መረጃ አቆን ለመናገር ወደ ኦሮሚያ ክልል ማለት ነው። ከዛ ነው የመጣሁት። ለጉልበት መስራት ነው ለመለወጥ ነው የመጣሁት። እሺ ሌላ ነገር እሱን ተወና 700,000 1 ሚሊዮን ብር እያመጣህ ለኤጀንሲዎች የምትከፍለው የቀን ስራ እየሰራህ አይደለም አይደል? መቼም እሰራለሁ፣ የቀን ስራ እሰራለሁ። ሌሎችም ሰራ። ምን አይነት ስራ እየሰራህ ነው? 700,000 እና 1 ሚሊዮን ብር የምትከፍለው ለኤጀንሲዎች ቦታ 700,000 እንደከፈልክ ሰምቻለሁ። መረጃው አለ ወይ? አሁን ሁሉ መናገር እኔ አሁን ብሩን ማምጣቴ ነው ወይንስ የምሰራውን ስራ እንትን እያላችሁ ነው ያላችሁት? ብሩን እኮ ስከፍል ራሴ ሰርቼ ለፍቼ ነው የምከፍለው። ቢያንስ ብዙ ጊዜ ቆያለሁ መስራት እና በአግባቡ ሰርቶ እኔ አንድ ተራ የቀን ሰራተኛ በዚህ ያህል ብር 700,000 ብር 1 ሚሊዮን ብር ለአንድ ኤጀንሲ እያወጣ እየከፈለ ነው ሲባል ይከብዳል አይደል ለመስማትም። እኔ አሁን ለመናገር አሁን እንደነገርኩ ነው። ሌላዎች ስራ ሰራለሁ ስልክ በቃ የራሴ ጉልበት ስራ ነው እንጂ የሚሰራው ብርን ብከፍልም አሁን ይሄን ያህል ብር ብከፍልም ቢያንስ ከዛ የሚመጣልኝ ከቤተሰቦች የሚመጡልኝ ብሮች አሉ። ከቤተሰብ የሚረዱኝ የሚያግዙኝ ነገር አሉ። በሱ ላይ ነው አንድ ላይ እንትን ብዬ ብሩን ከፍዬ ወደ ውጭ ለመውጣት የምፈልገው።
ቤተሰብ መርዳት እንደሚረዱኝ እነሱም ይረዱኛል። አሁን እነሱም እየረዱኝ አይደለም። ግድ እኔ ደግሞ ወጥቼ ደግሞ የእነሱን ለእኔ ያወጡትን ወጪ እኔ ደግሞ በእጥፍ መመለስ ፈልጋለሁ ሰርቼ ማለት ነው። ስለዚህ ብሩን ማምጣቴ አይደለም አሁን እናንተ መጠየቅም ያለባችሁ ብሩን ማምጣቴ ሳይሆን እንዴት ነው ወደ ውጭ ማውጣት የምችልበትን ምክንያት ብቻ ብነግሩኝ ደስ ይለኛል ብዬ አስባለሁ። እና ከመጣሁበት አድራሻ ምናምን የመጣሁበትን አድራሻ ነግራቸዋለሁ፣ ስሜንም ነግራቸዋለሁ። አሁን ወደ ሰሜን ሸዋ አድራሻን እኮ መደበቅ ምናምን አያስፈልግም። እኛ መርዳት አልደበቅም፣ ሁሉን ነገር በግልጽ እንድትነግረን ነው እኛ አሁን የጠራንህ፣ ልንረዳህም ነው። እንደነገርንህ እንግዲህ በጣም ብዙ ቦታ ብዙ ገንዘብ አፍስሰሃል። ገንዘቡን አሁን ከየት እንዳመጣኸው እየጠየቅን ነው። ከቀን ስራ ሰርተህ መቼም አይደለም አይደል? አሁን እኮ እየነገርኩህ። ሁለተኛ ደግሞ እንደነገርኩህ ቅድም ሌላ ፍቅረኛ ነበረች። የለችም። አቁንዳው ከየት ነበርኩኝ? ሳምሪ ውጪ ሌላ ፍቅረኛ አልያዝኩም። እኔ እዚህ ትዝታ መጣሁ አይደል? ወሷን ነው የጀመርኩት። አሁን ለምን ሌላ ነገር ውስጥ ትገባለች? አይ እሱም ብቻ ሳይሆን የቀድሞ ፍቅረኛ በህይወት እንደሌለችም ሰምተናል። ማን ያለ? እንዴት በመጣላት ባለብን መንገድ እኛ አጣርተናል። ወይ እናንተ ምንድነው ፍላጎታችሁ? አሁን እኮ ፍላጎት እንትን እያልኩ ነው ያለሁት። ምንድነው ፍላጎት አትበለም። ፍላጎት እኛ ፍላጎት ሳይሆን እየነገርነው ነው አይደለ? በቃ ስላለው ነገር በግልጽ እንድትነግረን ነው። እኛ ካንተ ምንም የምን ግልጽ? አሁን ግልጽ ነው እኮ ነገርኩህ እና ይኸውልህ አሁንም እየነገርኩህ ነው። እኛ የምናግዝህ አንድ ነገር ስትነግረን ነው። ስላንተ ያለው ትክክለኛና እውነተኛ የሆነ ነገር ነው። አሁንም ስላለችው ፍቅረኛ ብዙ መረጃ አለ። ስለዚህ የምን በፊት ነው የምታወሩት? ስለምን በፊት ነው እያወራችሁ ያላችሁት? እኔ እኮ አሁንም ግራ የምታገቡ እኔ ያለኝ አንድ ፍቅረኛ ነው ያለው። በቃ አንድ ፍቅረኛ አለችኝ። በቃ ከዛ ወዲህ የለም። እንዴ ምን ሆናችሁ እኮ ነው? በቃ ከሳምሪ ውጪ ሌላ ሴት የለችም። በቃ እኔ አሁን ምንም እየነገርኳችሁ እኮ ነው ያለው። ለምንድን ነው የማትረዱት? ምህረትና ምንድን ነው ምህረት ማነች? ምህረት ደግሞ እኔ ቅድም የትውልድ ቦታው የት ነው ያለው? እዚህ ጋር የሚለው ደግሞ እኛ ያገኘነው መረጃ ወደ ሰሜን ሸዋ ነው። ኧረ በስመ አብ! ምንድን ነው የምታወሪው? የኔ አይደለም እባክህ። ይሄ ራስ ነው። የት ነው? እንዴት ነው የምታመጡት? ዝም በል ይሄ ኮፒ ተደርጎ ቢሆንስ? ምንድነው ኮፒ እንዳለ እንትን እያለው የታለ ማተም ምናምን እንዳለው ይኸውልህ፣ አሁን ወደዛ ሲጀመር እናንተ ቢሮ እናውራ ብላችሁ ነው ያመጣችሁ። እሺ ምንድነው ይሄ? ካሜራው ምንድነው? ካሜራው ለማስረጃ ነው። የምን ማስረጃ ነው? እኔ እኮ ነገርኳቸው። አሁን የተወለድኩበትን ነገር ቦታ ነገርኳቸው አይደል እንዴ? ሌላ ነገር እያወራህ ነው? ምን እያደረክ ነው? ሌላ ነገር ተዋራ ፈልገህ በምንድን ነው ወሽውት? ይሄን ትክክል አይደለም። መታወቂያው ፎቶ ያንተ አይደለም። እኔ አሁን ሌላ ነገር ውስጥ እንዳልገባ እኔ ወደ ስራ እኛም እኮ ስራ አለን እንዴ? እና ታዲያ ስራ ቢኖርባችሁማ እንደዚህ እያደረጋችሁ እንትን አትልም። ጊዜያችሁ ነው። እሺ አሁን ማውራት እንችላለን። ቆልፎ ነው በደንብ እናውራ። የምንድን ነው በደንብ ማውራው? ስለምን ነው ማውራው? ስለምን አወራለሁ? ያለውን ነገር በአግባቡ ትነግረኝ ከሆነ ትነግረኛለህ። አለበለዚያ ከዚህ የምትወጣ እንዳይመስልህ። ምን እንዳደረግ ሁሉ ነገር መረጃ አለኝ። ምንድነው መረጃ አለ? ከኔ አሁን እኮ ይነገርኩህ ነው ያሉት አይደል? ምህረት የምትባለው ፍቅረኛ ምህረት የምትባል የለችም። ምህረት የምትባል ሴት የለችም። አላቃትም። ማላቃት ስትሆን እሺ እህቷን ሴታት እህት ማን ረበለው ሰውት ማን? እኔ ምህረትንም ኤፍራታንም ማን ማለት እኔ እዚህ ተመጣውም እዛም ሆንኩም እዛ ሆነም ስራዬን ነው የምሰራው። እዚህ ደግሞ መጥቼ ከሳምሪ ጋር በማስረጃዎች ላይ ነው አይደል ያለው? ፎቶአቸው በሙሉ አለ እኮ እዚህ ላይ። የማን ፎቶ ነው ደግሞ ያለው? ይሄ ፎቶ የማን ነው? ይሄ ምህረት የምትባለው አይደል? ኧረ በእናትህ እኔ አላውቃትም። እኔ ዝም ብለህ ትሄድ እያመጣህ ፎቶ እያሳየኝ ምህረት ይሄን አታውቃትም? አላውቃትም በቃ ከሱ ጋር ተነሳ ከአንተ ጋር የተነሳችሁትስ እየተቃቀፋችሁ ጭራሽ ከኔ ጋር ተቃቅፋችሁ ይሄ አሁን ጊዜው ተበላሽቷል። ይሄ ኮፒ የሆነ በቃ አቀናብራችሁ አቀናብሮ ቢሆንስ እንዴ? አንቺ እንዴት የሰበሰብሽ ወይ መረጃውን እንዴት ሰብስበሽ ነው? ይኸውልህ እየነገርኩህ ነው። አሁንም ቢሆን በስነ ስርዓት የምንነግረን መረጃ ከሆነ ነገርኩህ እኮ በቃ በስነ ስርዓት እየነገርኩህ። በሌላ ነገር አወራለሁ የምትል ከሆነ ነግሬሃለሁ። ምን ልታመጣ ትላለህ እንዴ? ዝም በል እረፍ።
ነግሬሃለሁ። እሺ አንድ ነገር እንትን አደርጋለሁ። ነግሬሃለሁ። ምን በግድ ታስወጣኝ ነው? በግድ ታስወጣኝ? እረፍ። በስነ ስርዓት ብታናገረው እዚህ ጋር በስነ ስርዓት ማላውቀውን ነገር ልቀቀኝ። ቁጭ በል ታወራለህ እንዴ? ደግሞ በጉልበት ነግሬሃለሁ። አላወራም። ምንም አውቀው ነገር የለም። ደግሞ ያወራል። ምንም አውቀው ነገር የለም። ዝም አውቀው ነገር የለም አትበል። አውቀው ነገር የለም ይላል። በስነ ስርዓት ቁጭ በል። እረፍ። ይሄ እንዳለ መረጃ እያሰራችሁ አይደል? መረጃ ይሄ ውሸት ነው። ምንድን ነው? አትንካኝ አትበል። እኔ ምን አደረኩ? እንዳለ ዝም ብለህ አንተ ይኸውልህ ነፍሰ በላ ነሽ። ነግሬሃለሁ። የምን ነፍሰ በላ? ለዛም ሁለት ስነ ስርዓት ስሜን እያጠፋን ያለው ዝም በል። ስሜን እያጠፋን ያለው መታኝ ከራሽ ሌላ ነገር አወራለሁ የምትል ከሆነ ማለት መታኝ አትበል። እኔ መታኝ በግደና መታችኝ ገና ማለት ነው። ሌላ ነገር የምታወራ ከሆነ ይኸውልህ በስነ ስርዓት ማታወራ ከሆነ ነግሬሃለሁ። ሙሉ መረጃ አለኝ። የምን መረጃ? ምንም ማውቀው ነገር የለም። ምንም ሌላ ነገር አወራለሁ የምትል ከሆነ ነግሬሃለሁ። አያም ተማም አይበጣም። በአግባቡ ላናግርህ ሞክሬያለሁ። አይ ምናምን የምትል ከሆነ አሁኑን መጥተው ይጠቀልሏል። ማንም ጠቀልሽ በዱላ እንዳንተ ዱላ እንትን እያለ ነው እንዴ የምትለው? በዱላ ማንኛውም ሰው ነው የሚያምነው በዱላ። እኔማ በአግባቡ እየጠየቅኩ ነው። በአግባቡ የምትመልስልኝ ከሆነ አህያ ራሱ ከነ ማስረጃ ትቀጠቀጣለህ። የምን ማስረጃ? ትቀጠቀጣለህ። አጉል ነገር ሌላ ነገር አራምዳለሁ የምትል ከሆነ አላምንም የምትል ከሆነ ምንድነው ማምነው? እኔ ምንም እኮ እንትን የሰራኸውን ነገር በሙሉ እንዳለ ታውቃለህ፣ ታምናለህ። ምንድነው የሰራሁት? ንገረኝ። እንዴ ለምን አነግሩኝ? ምንድነው የሰራሁት? ምንድነው የሰራሁት? ምን የሰራሁት ነገር አለ? እኔ ተናገርኩ እኮ። ምንድነው የተቆጣሁት? አልተቆጣሁም እኮ። ለምንድነው ሌላው እንዴ ምን አደረኩኝ? ለምንድነው ፎቶአቸውን ስታይ እንደዚህ የሚያደርጉት? እንዴ በቃ እኔ ይሄ እኮ ኮፒ ነው። እኛ ማንኛውም ሰው የማታለል ወይም ደግሞ የማጭበርበር እንትን የለብንም። እንዳንተ ግን ነፍሰ በላ አትበለኝ። ሰውዬ ተረጋጋ። ነፍሰ በላ አትበለኝ። አሁንም እኔ ሰርቼ የምኖር ሰው ነኝ። እየነገርኩህ ወደ ውጭ መሄድ ትፈልጋለህ አይደል? ወደ ውጭ ማምለጥ ትፈልግ ከሆነ በአንድ ነገር አምልጬ አይደለም። በአንድ ነገር ልረዳ አምልጬ አይደለም። ምንድን ይህንን ነገር በደንብ በአግባቡ ንገረኝ። እኔ ችግር የለውም። ምንድነው ደብቄ አሳልፍልሃለሁ። ኧረ እባክህ ትሄዳለህ። ሰዎች አሉ፣ ኤርፖርትም ላይ ሰዎች አሉ። ሁሉም ነገር ፕሮሰስ አልቆልህ ትሄዳለህ። ወደ ውጭ መሄድ ነው አይደለም የምትፈልገው? ስለዚህ ያለውን ነገር እንዴት እንደተፈጠረ ብቻ ንገረኛል። ምንድነው የምነግርህ? ከምህረት ጋር የነበረን ፍቅር ግንኙነት እንዴት እንደ ፍቅር እንደጀመረ እንዴት እንደዚህ የተፈጠረውን ነገር በሙሉ ከስር መሰረቱ ጀምሮ ንገረኝ። እኔ አንተን ልረዳህ 100% ዝግጁ። ስለዚህ ያለውን ነገር ንገረኝ፣ እኔም ደግሞ እረዳሃለሁ። አልደበድብህም፣ ለህግም አሳልፌ አልሰጥህም። ያንዴ መተኛል አልደበድብህም የምትለው ምን ተናድጄ ነው፣ ከአቅሜ በላይ ስለሆነ ነው። ገባህ? ስለዚህ እኔ ጋር ምንም ከሌለ ምንም እኮ ሊደረግ አልችልም። እሺ አሁን እኔ ጋር ምን አለ? አሁን ይሄ መቶቂያ ያሉትና ፎቶ ነው። በቃ እሱን ተውና፣ ይኸውልህ አሁን በቃ ያለውን ፕሮሰስ እኔ ጨርስልሃለሁ። የት ካናዳ ነው የት የምትፈልገው ወይስ አውሮፓ ነው? የት ነው ንገረኝ። ለንደን ነው የምፈልገው። ግን እኔ ለንደን አይደለ እንግዲህ ነው። በቃ በሳምንት ውስጥ ትገባለህ። ንገረኝ፣ ከምህረት ጋር እንዴት ነው የጀመራችሁት? ፍቅር ስትጀምሩ እንዴት እንደተለያያችሁ፣ እንዴት እንደሞተች ጭራሽ። ኧረ በእናትህ እኔ ምንም የማውቀው ነገር የለም። ኧረ እባክህ ምንም የማውቀው ነገር የለም። ለምን አትሆኝም እንዴ? የምን ፕሮሰስ ጀምራለሁ? እኔ ምንም የማውቀው ነገር የለም። ጭራሽ የማውቀው ነገር የለም። እኔ ውጭ መሄድ የምፈልገው ለመሸሽ አይደለም የምሄደው፣ ለመስራት ነው የምሄደው። በቃ አሁን እኮ ተግባብተናል። ገባህ? ምንድን ነው የተግባባል? ምንድን ነው እናንተ አብረን መስራት? ምኑን ያወቅሁት? በምንድን ነው እኔ ምን እንደደበኩት ነገር? ስለዛ ጉዳይ ተው፣ አያገባኝም። ምን የራሷ ጉዳይ ነው። ስራ አለብኝ። የእነሱ ሞት ማለት ነው ከፈለጉ ዘረፊ፣ የእነሱ ሞት የራሳቸው ጉዳይ ነው። እናንተ እዚህ ጋር ልርዳ፣ አንተም ደግሞ እኔ እዚህ ጋር መረጃ አቀርባለሁና እንዴ አንተ እኔ እዚህ ጋር መረጃ አቀርባለሁ ምናምን የምትለው እኔ ያላረኩት ነገር ለምርመራ ምናምን አሁን ጥናት ላይ ስለሆንኩኝ የምን ጥናት? የወንጀል ምርመራ ጥናት ላይ ስለሆንኩ በቃ ያለውን መረጃ አንተ እውነቱን ብቻ ንገረኝ።
ከዛ አንተ ከሀገር ትወጣለህ። በቃ እኔንም ይሄን ብቻ ነው የምትተባበረው። ስለዚህ ያለውን ነገር እውነታውን ብቻ ነው። ምንም ማውቀው ነገር የለም። አሁን እየነገርኩህ ነው። ማውቀው ነገር እየነገርኳችሁ። እንግዲህ መሄድ አትፈልግም እንዴ? እየተፈለኩ በራሴ ብር አልሄድም። እስካሁን እኮ ይሳካልኛል። ልክ ይሳካልሃል እኮ ግን እየነገርኩህ ነው። ምንም ማውቀው ነገር የለም። አሁን የተረዳችኝ ነው። ስማኝ፣ ሙሉውን እጨርስልሃለሁ ፕሮሰስ። ይህን ማድረግ ብቻ ነው ይጠበቅበታል። ስለዚህ ነገር አይደል? እንዴት ነው ፕሮሰስ? እኔ ሙሉውን ኤምባሲም ሰው አለኝ፣ ኤርፖርትም ሰው አለኝ። በአንድ ሳምንት ውስጥ ትወጣለህ። ከዚያ ይህንን ቃል እገባልሃለሁ። ብቻ አንተ በቃ ይኸው ለልብ ጓደኛ እንደምታማክረው ያለውን ነገር ንገረኝ እንጂ ሙሉ ፕሮሰሱን ይኸው ቃል እገባልሃለሁ። ሙሉውን እጨርስልሃለሁ። ሲጀመር እናንተ እንዴት ነው አሁን? እኔ አሁን ግራ እየገባኝ ነገር እስኪ አዳምጥኝ። ቢሮን አናግርና ያላችሁኛል እንደዚህ እኔ ላይ የሆነ እንትን እየሸወዳችሁኝ እዛ አሁንም ሌላ እንትን ምንድነው? አሁንም ሽወዳ እኮ ነው እየሸወዳችሁኝ። ምንም ማውቀው ነገር የለም። ያው ምን ነግሬሃለሁ። በቃ እኔ በአንድ ሳምንት ውስጥ አንተን ፕሮሰስ ይጨርስልሃል። እንግሊዝም ካናዳ መሄድ ከፈለክ እንግሊዝ ነው አይደል መሄድ የምትፈልገው? ለንደን አይደለ? በአንድ ሳምንት ውስጥ ያልቅልሃል። በቃ ይሄንን ብቻ እንድትተባበረኝ ነው ነግሬሃለሁ። እንትን ጋዜጠኛ ቪዲዮን አትወጡትም? ምንም አናወጣውም እኛ ወዴትም አይወጣም። አንተ ብቻ የተፈጠረውን ነገር ያንን ነገር ብቻ ንገር። እርግጠኛ ነህ? አዎ እርግጠኛ ነህ? 100% እርግጠኛ ነኝ። አንቺ እርግጠኛ ነሽ? ነገር ነው ወይ ሌላም ሰው የለም። ይህንን ነገር ዝም ብላችሁ እንደ ጥናት አቅርቦ ተብለን ነው ገባ። ለዛም ስለሆነ ለምን እንደበደብከኝ በቃ ትንሽ ስሜታዊ ስለሆንኩ ነው ስለተናደድኩ ነው እንጂ እኔ ሰው የማምታት እንትን ሆነ ወሮብኝ አይደለም እኮ። እንደዚህ በፍቅር ብታወራኝ መጀመሪያው ነው በደንብ እናወራ ነበር። አንተ ማለት ስሜታዊ ስለሆንኩ ነው፣ ትንሽ ስለምናደድ ነው። ቶሎ ይቅርታ ነው እሱ ደግሞ ለስራም ያደርጋል። ስሜታዊ ስለምናደድ ነው፣ ቶሎ ስለምናደድ ለዛ ነው። እና እስቲ እንዴት ነበር ከምህረት ጋር ቆይታችሁ? እንዴት ነበር ፍቅር ስትጀምሩ? እንዴት ነበር? እስቲ ምን አይነት ሰው ነበር? ግን እርግጠኛ ነህ ይሄ ነገር? እኔ እርግጠኛ ነኝ አትመስለኝም። እኔ እርግጠኛ ነኝ አልኩህ እኮ ተማመን። በቃ ምንም ችግር የለም። እየፈራሁ የምር በጣም እየፈራኋቸው ነው ያለሁት። ምንም እንዳትፈራ፣ በቃ ምንም የሚያስፈራ ነገር የለም። ስለዚህ እርግጠኛ ሆነ ያለውን ነገር ምንም ሳትፈራ ልክ እንደ ወዳጅ እንደ ልብ ወዳጅ እንደምትናገረው ነገር ምንም ችግር የለውም። ሰው መግደል ሰው በእጅ ማለት እኮ ምንም አለን ፕሮሰስ እንጨምርበት ነበር። አሳይተንሽ ምናምን በአንድ ሳምንት እንጨርስልሃለን። ፕሮሰስ እንዴት እንደምትሄድ ምናምን ለሙሉ ይሰጣል። ኤምባሲም ላይ ሰው አለ፣ ኤርፖርትም ላይ ምንም እንዳሳስብህ፣ የውጭ ጉዳይ እንዳሳስብህ። እኔ እንግዲህ ያው ስላችሁ አሁን እኔ አንተን ባብን እሷን ላላምን እችላለሁ፣ እሷን ባብን አንተን ላላምን ሁለታችን አንተን ወይ ችግር የለውም። እሷ ልትወጣልህ ትችላለች፣ ምንም ችግር የለም። እኔ ችግር የለውም። እኔ እናንተ እሷም ደግሞ ልታናግርህ ትችላለች፣ ችግር የለም። እምነታችሁ እኔ ማመን ነው። ያው እንዳየኸው እኮ ሁለታችንም ስለጉዳዩ አውቀናል አይደለ? መውጣት እዚህ ጋር እሱም ወጣ እኔም ወጣ ምንም እንትን የምንለው ነገር የለውም። ግን ደግሞ ፍሪደም ከተሰማ ከፈለገ ብዬ ነው ያው እንዴት ለመጣው ወደዚህ ነው አካባቢንም ቅድም ያዋሸኸው በስንት ሰዓት እስቲ በአግባቡ ንገረንና ያለውን ነገር ከዛ ያው እናንተ እንዳወቃችሁት ነው እንግዲህ ከሰሜን ሸዋ ነው የመጣሁት። ከዛ ስመጣ ያው እዛው አብሮ አደጌ ልጅ አለች። ስልክ አብሮ አደግ ስልክ እህቷም አለች እሷም አለች። ያው እያደገን ስንሄድም ብዙ ነገር በቃ ጠቃሚውን የሚጎዳውንም እያወቀን ስንሄድ እኔና እሷ ፍቅረኛሞች ነን። ያው እሷም እንደምታውቁ ማለት ነው። ያው ያወቃችሁትም አለ ያላወቃችሁትን ደግሞ እኔም ካለው ላይ እንገራችሁ እና በቃ ስልክ ከእሷ ጋር የፍቅረኛሞች ነበርን። ከምህረት ጋር ማለት ነው። ከምህረት ጋር ፍቅረኛ ልጆች ነበር። ብዙ ጊዜዎችን አሳልፈናል። እንዴት ነበረ ተዋወቃችሁ መጀመሪያ ላይ? ያው የአንድ እንትን የሰፈር ልጆች ነን። ስልክ አብሮ አደግን። ስልክ ትምህርት ቤትም አንድ ላይ ነው የምንሄደው። በዛ መሀል ትምህርት ቤትም በምንሄድ ጊዜ እኔና እሷ እንለያየ። እህትም አለቻት፣ ኤፍራታ የምትባል እህት አለቻት። ኤፍራታ የምትባል እህትም አለቻት። ኤፍራታ የምትባል እህት አለቻት።
ከእሷ ጋር ያው ሶስታችን አንድ ላይ አንቀር በቃ ክላስም አብረን ነው የምንሄደው። ከስራ መልስም እኔ ስራዬን ሰርቼ የምንገናኝበት ሰዓት አለ፣ ታይሙ አለ። ያው ስልክ በዚህ መሀል ከኤፍራታ ጋር እኔ እና እሷ ደግሞ ሌላ ፍቅር ጀመረ። ያው እኔ እሷ እያለች ማለት ነው። እሷ ፍቅረኛሞች እንደሆንን ጭራሽ ስልክ ከእህቷ ጋር የፍቅር ጥያቄ እኔም ስጠይቃት እህትዮዋ ጭራሽ ልትረዳኝም እንትን ልትለኝም አልቻለችም። ማንኛው አለች ጥያቄ ማንን መጀመሪያ ከእህትዮዋ ጋር ነበር። ከምህረት ጋር ፍቅረኛሞች ነበር። ድጋሚ ደግሞ ኤፍራታን የጠየቅከው አንተ? ኤፍራታን ጠየቅኳት። ሁለተኛ ከዛችኛ ጋር ፍቅረኛ ናችሁ? አሁን እኔ ከሁለቱም ጋር ስልክ ከኤፍራታን ጋር ከምህረት ጋር ፍቅራችን እንትን እንዳለን እኔ ያቺኛው ኤፍራታን ስጠይቃት ኤፍራታ ደግሞ የእህቴ ጓደኛውን ልክ እንዴት እንደዚህ ታደርጋለህ ስትለኝ ያው ማስፈራራት ጀመረ። ያው ሳስፈራራት ልክ ያው ፍቅር ዕውር ነው ይባላል። ስለያቺኛው በደንብ ብዙም አልወዳትም ነበር እና ኤፍራታን ነበር በደንብ የምወዳት እና መጀመሪያ ላይ ያው የፍቅር ጥያቄ ስላቀረብክ ነው ለምህረት አለምህረት የመጀመሪያ ፍቅር ጥያቄም እሷም ደግሞ ትወደኛለች። ስልክ በቃ በጣም ነው የምትወደኝና ከአብረን ሆነ። ከዛም ኤፍራታን እኔ ደግሞ ከስንችኛ ይልቅ ኤፍራታን ወር ነው የምወዳት። ስለዚህ ከዛም በኋላ እሷ በቃ እንዴት እንደዚህ ይሆናል ብላ በቃ ትቆጣለች ምናምን ትላለች፣ ያስፈራራታል። ማስፈራራትም ደግሞ ይሄ ነፍስ እኔ ጋር በእኔ እጅ ነው ያለው ሬሷን ማሸክምሽ እያልኳት እንትላታለሁ፣ አስፈራራታለሁ። ኤፍራታን ማለት ነው። ኤፍራታ ለእህቷ ስትል በቃ የማታደርገው ነገር የለም። አብረን እስከ መተኛት ድረስ የሚደርሰናል። በቃ እህቷ ሳታውቅ ማለት ነው። በቃ ብዙ ነገሮች እናደርጋለን። ሳትፈልግ ነው የምታደርገው እሱ ኤፍራታ ማለት ነው። ሳትፈልግ ነው በቃ በእህትየዋ ምክንያት ማለት ነው። በቃ ሁሉ ነገር እያደረገች በዚህ መሀል እሷ ምንም አታውቅም። ኤፍራታ እህት ምህረት ምንም አታውቅም። በቃ እሷንም አገኛታለሁ፣ እወራታለሁ። ኤፍራታንም አገኛለሁ፣ እወራታለሁ። ከስራ መልስ በቃ እነሱ ጋር ነው የሚልከ ስልክ አብሶ ያው አብዛኛው እሑድና ቅዳሜና እሑድ እኛ ጋር አብዛኛው ስራ እንሰራ እርሻ ምናምን ክልክል ገጠራማ ቦታ ስለሆነ ከዛም በኋላ አገኛቸዋለሁ። ቅዳሜና እሑድ የተለያየ ቅዳሜ ያቺኛው ካገኘው እሑድ ደግሞ ኤፍራታን አገኛለሁ። ኤፍራታን እያስገደልክ ያቺኛውን ያው በፍቅር ነው ሁለታችን። እሷ አታውቅም እንትን ደግሞ ከዛን በኋላ በቃ እኔ በቃ ቅዳሜ ቀን ነው ግን ምንም አይሰማም ውስጥ ላይ ምንም የመረበሽ ስሜትም የለህም አንተ ይሄን ነገር ስታል በጊዜው ምንም መረበሽ ምናምን የሚባል ነገር የለም። ምንም አይረብሽም። ያለኝ ልብ ያለኝም ብቻ ነው እያደረኩ ያለሁት እና በቃ ስልክ ያው ግን ይሄ ቪዲዮ እንደማይወጣ ቃል ገብታችሁልኝ እርግጠኛ ነኝ። ከእጃችሁ ከዛም በኋላ በቃ እኛም በቃ ብዙ ጊዜ ቆየን። ስልክ እኔም ስራዬን እየሰራሁ ፋሚሊዎቼም አሉ፣ ራሳቸውን የቻሉ ፋሚሊ ነው ያሉት። ስልክ ንብረት አላቸው። የገጠራማ ሀብታም ተብሎ የሚጠሩት የኔ ፋሚሊ ናቸው አብዛኛው። እና በቃ እኔም የራሴ የምሰራቸው ስራዎች አሉና ከዛም በኋላ ቅዳሜ ቀን ነው። ቅዳሜ ቀን ኤፍራታን ቀጠፋት። ስልክ አለ የራሴ ቤት። ኤፍራታ መጣች። ያው ያለ ፍላጎቷ ነው የምትመጣው። እሷም ግን እንዴት እንደዚህ ታደርጋለህ እንድትለኝ ያው እኔም ረፊ እያልኳት እያሰራሯት። ከዛም በኋላ ቤት መጣች። ቁጭ ያለን አውርተን ከዛም በኋላ እሷን አቅፌ እንደመጣው ምህረት መጣች። ያው ስልክ ታውቃለች፣ ትወደኛለች፣ ቤቱንም በደንብ ታውቃለች። እንደፈለጋ ገብታም መውጣት ትችላለች፣ መግባትም ትችላለች። በቃ እንደ ራሷ አይታ ነው እንትን የምትለው እና በሩን ከፍታ ስታይ እኔና እሷ አብረን ያለን ኤፍራታ ማለት ነው። ከዛም ተናዳ እሷ እንትን ስትል በቃ ብዙ ወሬ ስታወራ እኔን ገፈተርኳት። ያልጋው እንትን እዚህ ጋር መጣች እና ምንድን ነው እሱ ገኝታት አልጋው ጠርስ የትኛዋ ምህረት ምህረት የመጀመሪያ ፍቅረኛ እሷን እዚህ ጋር መታት። ከዛን በቃ ህይወቷ አለፈ። ከዛው ማለት ነው እና በቃ ምን ስልክ
ከዛን እኔም በቃ እሷ መሞቷን ሳውቅ እህትያ ካለችኝም እንትን እንደምባል ስለማውቅ እህትያንም እዛው እንትን ገደልኳት። ምን አደረገ ገደልካት? እህቷስ ያው እንደም ብዬ ነው አንገቷ ላይ እንደዚህ እንትን አልኩና እንደታነቀች አስመስዬ ነው ገድዬ። እንደታነቀች? አዎ። ያቺኛዋ እንደወደቀች አስመስለህ፣ ይቺኛዋ ደግሞ እንደታነቀች አስመስለህ። አዎ። ከዛ የሁለቱን ነፍስ አንተ ጠፋ ማለት ነው። አዎ። ግን እያስጨነቃችሁ ነው። እኛ ጋር እኮ ተግባብተናል። ምን አደረገህ? እንደሚያስጨንቀህ ያው ካረኩት በኋላ ነው እኔ ስልክ በቃ እዛ መኖርም እንደማልችል ስለማውቅ ወደዚህ መጣሁ። እንዴት መጣህ ወደዚህ? ያው እኔ እንደዚህ እንዳረኩትም ስልክ ቤት ውስጥ ትቼ አይደለም እነሱን ነው የመጣሁት። የኔ ቤት ምናምን ከሆነ እኔ እንደሆንኩ ይታወቃልና ሌላ ቦታ እነሱም አንደኛውን ሌላ ቦታ አረኩ፣ አንደኛውን ደግሞ ዛፍ ላይ እንደዛው እንትን እንዳል ጥያት ጠፋሁና ወደዚህ መጣሁ። ከዚያስ ወደ ውጭ ለመውጣት በጣም ብዙ ጊዜ ሞክራል። ያው እንደነገርኩህ ነው። ከዛ ነው እንደምን ብዬ መጣሁ። እዚህ ከተማ እየሰራሁ ምን እያልኩ ሳምዲ ጋር ተገናኘን። ያው ተሳምዲ ጋርም ስንገናኝም ያው አንዳንድ ቀን አብረን የምናርፍበት ሰዓት አለ። በምናልበት ሰዓትም በቃ የእነኛ ልጆች እንትን ነው እየመጣ በቃ ስለዚህ አሪፍ መተኛት አልችልም። ለምን በእንቅልፍ ልብ ይመጣል። እነሱ ይመጡ ታዲያ ወደዛ ለፖሊስ ለምንድን ነው ያልሰጠው? ይህንን ነገር እያደረግከው በእንቅልፍ ልብ እንዲህን ያልሚያስጨንቅ ከሆነ ለምንድን ነው ለህግ ያሳልፍ? በቃ እኔ እንዴት አድርጌ ይሰጣሉ ስልክ እዛ ሀገር ውስጥ አንድ ሰው የደም መመለሻ ይባላል። ስልክ ከመግደል ወደኋላ አላወቁም። አሁን አንተ እንደማገዛ ቤተሰብ ምናምን ደርስ በዛቸው እንትን አላሉ ማለት ነው። ያው በመጥፋቴ የሚያውቁ ይመስለኛል እንጂ ስልክ በመጥፋቴ ነው የሚያውቁት። እና ደግሞ የኔም ጓደኛ እንደሆኑ ስለሚያውቁ ተመልሼ መሄድ አልችልም። ያው የነሱ ፋሚሊ እዚህ ድረስ መጥተው ነበር ሊያገኙኝ አልቻሉም። ስለዚህ ለዛ ነው አንተ ከዚህ ሀገር መውጣት። ለዛ ነው ከዚህ የሚሄድ ፈለኩት እና ያው እንደዚህ ነው እንትን ያልኩት። ስለዚህ መውጣት ምን ያህል ጊዜ ነው ወደዚህ ከተማ ከመጣህ? ወደዚህ ከተማ መምጣት እንትን ያልኩት 2 ዓመት ምናምን ሆኖኛል። ከሳምዲ ጋር ምን ያህል ጊዜ ሆነ? ያው አንድ ዓመት ምናምን እሷ ጋር ሆኗል። 1 ዓመት ሆኗል። ግን እሷን ስለመግደል አታውቅም። ግን ከዛ ሀገር ለስራ እንደመጣች አታውቅም። እሱ እንደዛ ነው ያልኳት። የእሱ አሁን ወደ ውጭ መሄድ እንደምትፈልግ ታውቃለች ወይስ ከእሷ ደብቀህ ነው እንደዚህ እያሰብክ ያለው? ነግሬያታለሁ። ለስራ እንደሚሄድ ነው እየነገርኳት። እሰራለሁ፣ ተለውጬ መጥቼ አብረን እንኖራለን ያልኳት። እዛ ሰርቼ ለውጥ ሲኖር እዚህ መጥቼ እኖራለሁ ያልኳት እንጂ ይህንን በሙሉ አታውቅም እሱ። እንደዛ ነው ከባድ እንትን ብዬም በጣም ያው ከዚህ መኖር አልቻልኩም። ቤተሰብ እየመጣ ስለመጣ ይነሱ ያው እኔም ከዚህ ሄጄ እዛ ሄጄ ሰርቼ ወይም መኖር ምችል እንደዛ ብዬ ወዴት አባት ነው የምትሄድ ማለት የሁሉ ነፍሳት ወደዛ የሚሄድ ነው የምትፈልገው ትላለህ? ምን ማለት ነው? አንተ የሰው ነፍስ የዶሮ ነፍስ መሰለህ እንዴ? የሁሉ ነፍሳት ገባች ይመስላል። የዶሮ ነፍስ መጣዋል። በር ላይ ነው ያሉት። ያው እንግዲህ ቤተሰቦች እንዳያችሁት ልጁንም ያው ለሚመለከተው አካል ሰጥተናል ማለት ነው። ወደ ህግ አሳልፈን ሰጥተናል። እንግዲህ ቤተሰቦች ያው ከባድ ነገር ነው የገጠማት። ያው እህታችንም እንግዲህ ያው ቤቷ ሄደን ልናገኛት ሞክረን ነበር። አጋጣሚ ልናገኛት አልቻልንም። ትንሽ መሸተም ስላለ አሁን ወደ ስቱዲዮ እንመለሳለን ማለት ነው። ስለዚህ ቤተሰቦቼ ያው እንዳያችሁት ነበረ። ገኒ የምትይው ነገር ካለ እስቲ ያቸውና። እሺ ቤተሰቦቻችን እንግዲህ ታሪኩ በጣም ያሳዝናል። እንዳያችሁት ነው። እሷም እንደሰጠችን መረጃ ያው በጣም ያሳዝናል። እውነት
በጣም ከባድ ነበረ። ስሜቱ ከባድ ነው። ታሪኩን ካወቃችሁ በኋላ የሚመጣው ስሜት በጣም ከባድ ነው ለኛ ማለት ነው። እና እሷ በሰጠችን መረጃ እሷን በደንብ አግዛናለች። ከጀርባ ያለውን ነገር መሄድ ያለብን ቦታ ድረስ ሂደን መረጃዎችን አግኝተን ልጁን ማግኘት ባለብን መንገድ አግኝተን ለሚመለከተው አካል አሳልፈን ሰጠናል። እንግዲህ ቤተሰቦቻችን ያው እኔም አዲስ ቤት እንደመክፈቴ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ። ሰላማችሁ ብዝት ይበልልኝ ቤተሰቦቼ።